ላፕቶፕ ለመግዛት ወደ ገበያ ወይም ወደ ስቶሮች ወይም ደግሞ ወደ ሾፖች ከመሄዳችሁ በፊት ስለ ላፕቶፕ ማወቅ ያለባችሁ የተወሰኑ ነጥቦችን ዛሬ እንነግራችኋለን። እዚህን የተለያዩ አይነት ከስራችሁ አንፃር ላፕቶፕ ለመግዛት ከመሄዳችሁ በፊት ስለ ላፕቶፖች ማወቅ ያለባችሁ መሰረታዊ ነጥቦች ምን ይመስላል የሚለውን እያንዳንዱን በዚህ ዩቲዩብ ቻናላችን ላይ አብረን እናያለን። እናንተ ደግሞ ሼር፣ ኮፒ ሊንክ እንዲሁም ደግሞ ሰብስክራይብ እያደረጋችሁ ቻናላችንን ብዝት ብሎ ሌሎች ሰዎች እንዲደርስ የሁል ጊዜ ትብብራችሁን አሁንም እንጠይቃለን። ዛሬ የምናያቸውን 5 ነጥቦች መጀመሪያ ልንገራችሁ። ሱቅ ሄዳችሁ ወይም ደግሞ ሞሎች ላይ ሄዳችሁ ላፕቶፖችን ከመምረጣችሁ በፊት እናንተ የምትሰሩበት ስራ እንዲሁም ደግሞ ላፕቶፖቹ የሚኖራቸው የተለያየ አይነት ስፔሲፊኬሽን ምን እንደሚመስል ማወቅና እነዚህን ደግሞ የምትመርጡበትን ዋነኛ ነጥቦች ላብራራላችሁ። የመጀመሪያውና ትልቁ ነገር ላፕቶፕ በተለይ ኮሩን ማወቅ ጥቅም አለው። ከኮር i3፣ ኮር i5፣ ከኮር i5፣ ኮር i7 እንዲሁም ደግሞ ኮር i9 ላፕቶፖች በኢንቴል ፕሮሰሰር እንዲሁም ደግሞ ራይዘን 3፣ ራይዘን 5፣ ራይዘን 7 እና ራይዘን 9 ፕሮሰሰሮች በኤምዲ ፕሮሰሰር ካምፓኒ የሚመረቱ የተለያዩ አይነት ፕሮሰሰሮች ናቸው። በጣም በቀላሉ ስለ ኢንቴል ፕሮሰሰሮች ወይም ደግሞ ኮር i3፣ ኮር i5 ወይም ኮር i7 ብለን ስለምንጠራቸው ፕሮሰሰሮች ማውራት ብንፈልግ ፕሮሰሰር ማለት እናንተ የምትሰሩበትን ስራ የሚሰራላችሁ ፍጥነቱን ማኔጅ የሚያደርግላችሁ የፕሮሰሰር አይነት ሲሆን ሁል ጊዜ በተመሳሳይ ጀነሬሽን እንዳትረሱ። በተመሳሳይ ጀነሬሽን ከኮር i3 ኮር i5፣ ከኮር i5 ኮር i7፣ ከኮር i7 ደግሞ ኮር i9 የሆነ ላፕቶፕ እጅግ ፐርፎርማንሱ ፈጣን እንዲሁም ደግሞ የትኛውንም የተለያዩ አይነት ሶፍትዌሮች ስንሰጠው በተለያየ መልኩ ስራውን ሰርቶ በፍጥነት ለእናንተ ማስረከብ ይችላል ማለት ነው። ስለዚህ እንዳቅማችሁ እንደ በጀቶቹና ስራውን እንደምትሰሩበት አይነት ከኮር i3 የተሻለ ኮር i5 ሲሆን ከኮር i5 የተሻለ ደግሞ ኮር i7 ፕሮሰሰር ያላቸው እንዲሁም ደግሞ አቅማችሁ ከፈቀደ ኮር i9 ፕሮሰሰር ያላቸው ላፕቶፖች መግዛት ፈጣን የሆነ ላፕቶፕ እንደመምረጥ ይቆጠራል ማለት ነው። ሁለተኛውና አበይት ማወዳደሪያው ነጥብ ደግሞ ጀነሬሽን ነው። ጀነሬሽን ማለት የሚመረቱበት ዓመተ ምህረት እንደማለት ሲሆን ጀነሬሽኑ በጨመረ ቁጥር የአንድ ላፕቶፕ ቦዲ ኳሊቲው፣ ባትሪ ፐርፎርማንሱ እንዲሁም ደግሞ ፕሮሰሰሩና ስፒዱ አንድ ላይ ይጨምራል ማለት ነው። ይህንን ልክ እንደ አይፎን ስልክ ወይም እንደ መኪና ወይም ሌሎች በየዓመተ ምህረቱ አፕዴት እንደሚሆኑ እቃዎች ቁጥራቸው። ለምሳሌ አንድ ላፕቶፕ ኮር i5 ሆኖ 8ኛው ጀነሬሽን ነው ካለን 2018 የተመረተ የኮር i5 ፕሮሰሰር እንደማለት ነው። ወይም ደግሞ አንድ ላፕቶፕ ኮር i7 ሆኖ 8ኛ ጀነሬሽን ነው ካለን በ2018 የተመረተ የኮር i7 ፕሮሰሰር አይነት ነው እንደማለት ነው። ጀነሬሽኑ በጨመረ ቁጥር የሚሰራበት ኳሊቲ እና እንዲሁም ፍጥነት፣ ማቴሪያል ታይፑ፣ ፕሮሰሰሩ፣ የባትሪ ቆይታ አብሮ ይጨምራል ማለት ነው። ሁሌ ጀነሬሽንና ኮርን ብናወዳድር የመጀመሪያ ቅድሚያ መስጠት ያለብን ጀነሬሽኑ ነው። ይህ ማለት በጣም ሌተስት የሆነ ጀነሬሽን ያለው ኮር i5 ላፕቶፕ ትንሽ ዝቅ ካለ ኮር i7 ላፕቶፕ ይፈጥናል። ይህንን በጣም በቀላል ምሳሌ ላስረዳችሁ። አንድ ላፕቶፕ ኮር i7 ሆኖ 8ኛው ጀነሬሽን ቢሆንና አንድ ላፕቶፕ ኮር i5 ሆኖ 11ኛው ጀነሬሽን ቢሆን እና ሁለቱም ብናወዳድራቸው ኮር i5 ስለሆነ ዝቅተኛ ነው ማለት አይደለም። ስለዚህ ሁሌ መጀመሪያ ማወዳደሪያ ነጥባችሁ 11ኛው ጀነሬሽን የሆነው ላፕቶፕ ሞር ፈጣን ነው፣ ምክንያቱም ብዙ ሌተስት ቴክኖሎጂ ስለተጠቀመ ማለት ነው። ሁሌ መጀመሪያ ኮሩ ትልቅ ስለሆነ ላፕቶፕ ፐርፎርማንሱ ትልቅ ነው ማለት ሳይሆን ኮሩን ከጀነሬሽኑ ጋር እያጣመራችሁ የምትፈልጉትን አይነት ስራ ይሰራላችኋል የሚለውን ነገር አጣርታችሁ መወሰን ትችላላችሁ ማለት ነው። በመሆኑም መጀመሪያ ቀደም እንዳልኳችሁ ከኮር i5 ኮር i7 የበለጠ ከኮር i7 ኮር i9 የበለጠ ከሆነ በጀነሬሽን ሲሪስ ደግሞ ስንመጣ ከ8ኛው 10ኛው፣ ከ10ኛው 11ኛው፣ ከ11ኛው 13ኛው፣ ከ13ኛው ደግሞ አሁን ሌተስት ወደምንለው 15ኛው ጀነሬሽን የሆነ ላፕቶፕ እጅግ ፈጣንና ለእናንተ ምርጫ የሚሆን ነው። ሶስተኛው ነጥብ የምናወዳድርበት ደግሞ ስቶሬጅ ይባላል። ብዙ ጊዜ አሁን እየቀሩ የመጡ ናቸው እንጂ ስቶሬጅ ታይፖች ሁለት አይነት ሲሆኑ HDD ወይም ሃርድ ዲስክ ድራይቭ የምንለውና SSD ወይም ሶሊድ ስቴት ድራይቭ የምንላቸው ሁለት አይነት የስቶሬጅ ታይፖች አሉ። እነዚህ የስቶሬጅ ታይፖች በዋነኝነት ስቶር ማድረግ ፋይላችንን ስቶር ማድረግ ሲሆን እነዚህ ፋይሎች ቪዲዮ፣ ሶፍትዌር ወይም ደግሞ የተለያዩ ወርድ እና ፒዲኤፍ ፋይሎች ሊሆኑ ይችላሉ። በዚህ መሰረት
አንድ ላፕቶፕ ስትመርጡ ኤችዲዲ ወይም ሃርድ ዲስክ ድራይቭ ላፕቶፕ ከምትመርጡ ኤስኤስዲ ወይም ሶሊድ ስቴት ድራይቭ የሆነ ቢሆን ይመረጣል። ነገር ግን እነዚህ ኤችዲዲ ያላቸው ላፕቶፖች በቀድሞ በተለይ ከ2018 በታች ያሉ ላፕቶፖች ላይ በጣም የተለመዱ ስለሆኑ ምናልባት ፍጥነት መጨመር ብትፈልጉ ሃርድ ዲስክ የነበሩትን ወደ ኤስኤስዲ ማስቀየርም ትችላላችሁ ማለት ነው። እናም ሃርድ ዲስክ የሆነ ድራይቭ ብዙ ፋይል ይይዝልናል። ያ ማለት 1 ቴራባይት ሃርድ ዲስክ የሆነ ላፕቶፕ እጅግ በጣም ብዙ ቢይዝልንም ኤስኤስዲ ከሆነው ሌላ 1 ቴራባይት ጋር ብናወዳድረው ፍጥነቱ ሶፍትዌሮችን አክሰስ የሚያደርግበት የምንፈልጋቸውን ፋይሎች ኮፒ የምናደርግበት የምንፈልጋቸውን ፋይሎች ራማችን ላይ አምጥተን የምንሰራበት ፍጥነት ግን ሁሌ ከሃርድ ዲስክ ኤስኤስዲ የሆነ ላፕቶፕ ይፈጥናል። ስለዚህም ላፕቶፕ ስትገዙ በምትሄዱባቸው ስቶሮች ወይም ገበያዎች ላይ ሃርድ ዲስክ ድራይቭ ከምትመርጡ ይልቅ ኤስኤስዲ ድራይቭ ያላቸውን ላፕቶፖች መምረጥ ሁሌ ተገቢና ቀዳሚ መሆን አለበት ማለት ነው። ሌላውና አራተኛው ምርጫ ደግሞ ባትሪ ሃወር ነው። ላፕቶፖቻችን ባትሪ ሰዓት ቆይታ አላቸው። እነዚህ የባትሪ ቆይታ እንደየዓመተ ምሕረታቸው እንደየጀነሬሽናቸው ይለያያል። በመሆኑም ብዙ ጊዜ በኮማንድ ወይም ደግሞ በተለያዩ ሶፍትዌሮች በመጠቀም ላፕቶፑ ምን ያህል ቻርጅ ምን ያህል ዲስቻርጅ እንደተደረገ እንዲሁም ደግሞ ምን ያህል የሰዓት የባትሪ ቆይታ እንዳለው ማረጋገጥ ሁሌ ተቀዳሚ ስራው መሆን አለበት። ብዙ ጊዜ ላፕቶፖች የባትሪ ቆይታቸው 1 ሰዓትና ከዛ በታች ከሆኑ ለጥቅም የሚያገለግሉ ብዙም አይደሉም። ይህም ማለት ላፕቶፑን ገዝታችሁት ከገበያ ከተመለሳችሁ ምናልባት በ6 ወር በ7 ወር ውስጥ አሁን 1 ሰዓት የሚጠቀሙበት ከሆነና በኋላ ደግሞ ከ1 ዓመት ወይም ከ2 ዓመት በኋላ ላፕቶፑን መጠቀም ብትፈልጉ ዳይሬክት ሊሆን ወይም ደግሞ ባትሪ ረጅም ሰዓት የማይቆይ ላፕቶፕ ስለሚሆን ቀድማችሁ ባትሪውን ቼክ የማድረግ እንዲሁም ደግሞ እየተጠቀማችሁበት ምን ያህል ሰዓት እንደገዛችሁት ምን ያህል ሰዓት እንደሚቆይ መጠየቅና ማወቅ ይጠበቃችኋል ማለት ነው። ላፕቶፖች የተለያዩ አይነት ዩዝድ የሆኑ ሎካል ዩዝድ የሆኑ ዱባይ ዩዝድ የሆኑ ከካርቶን የወጡ ላፕቶፖች ስለሚሆኑ እነዚህ ላፕቶፖች ሁሉም ፖርቶቻቸው እንደሚሰሩ ቦዲያቸው ንጹህ እንደሆነ እንዲሁም ደግሞ ሁሉም አይነት ኪቦርዶች መስራታቸውን ኪቦርዳቸውን ቼክ እያደረጋችሁ ላፕቶፖች ምን ያህል ዩዝድ ሆነዋል ወይም ደግሞ ምን ያህል ንጹህ ናቸው የሚለውን ነገር በአይናችሁ አይታችሁ ማረጋገጥ ይጠበቅባቸዋል ማለት ነው። ሌላውና አምስተኛው ነጥብ ደግሞ ራም ነው። ራም ማለት በአብሪቬሽኑ ራንደም አክሰስ ሚሞሪ ሲሆን አክቲቭሊ ስራ የምንሰራበት ፕላትፎርም ማለት ነው። እነዚህ ራም የምንላቸው አሁን ለምሳሌ አዶቤ ኤዲት የምናደርግ ወይም አውቶካድ የምንሰራ ወይም ፎቶሾፕ የምንሰራ ሰዎች ከሆነን በምንሰራበት አውቶካድ ወይም ኦፊሱን ወይም ደግሞ አዶቤውን በምንሰራበት ሰዓት ስራውን የምንሰራበት ቦታ ራም ነው። ይህ ራንደም አክሰስ ሚሞሪ ስራችንን በፍጥነት እንድንሰራና የምንሰራበት ቦታ ስለሆነ ስራችንን በፍጥነት እንድንሰራና በጣም የምንፈልገውን ነገር ቶሎ ሰርተን እንድንጨርስ የሚረዳን ትልቅ የዲቫይስ አይነት በመሆኑ እነዚህን ራንደም አክሰስ ሚሞሪዎች በተቻለን አቅም ኳሊቲያቸውና ስቶሬጅ ሳይዛቸው ከፍ ማለት አለበት። ይህም ማለት እንደየጀነሬሽናቸው ራም ታይፖች ይለያያሉ። ለምሳሌ አንድ ላፕቶፕ እስከ 5ኛ ጀነሬሽን ከሆነ DDR3 የሚባል ራም ታይፕ የሚጠቀም ሲሆን እስከ 12ኛ ጀነሬሽን ያሉ ላፕቶፖች ደግሞ DDR4 እንዲሁም ደግሞ እስከ 2025 ወይም 15ኛው ጀነሬሽን ድረስ ያሉ ላፕቶፖች ደግሞ DDR6 የሚባል ራም ታይፕ ይጠቀማሉ። ከDDR3 DDR4 በጣም የፈጠነ ስፒድ ያለው ሲሆን ከDDR4 ደግሞ DDR5 ከDDR5 ደግሞ DDR6 የምንላቸው ራም ታይፖች እየፈጠኑና ስራችሁን በምትሰሩበት ሰዓት ላይ የምትፈልጓቸውን ነገሮች ቶሎ ቶሎ አክሰስ እንዲያደርጉላችሁ የሚጠቅሙ እጅግ በጣም ምርጥ ዲቫይስ ነው። እንደምትፈልጉት አይነት ራም ታይፓችሁንም መለያየት ይጠበቅባችኋል ማለት ነው። ከራም ታይፕ በተጨማሪ ራም ላይ ማሰብ ያለብን ነገር ስቶሬጁ ወይም ሚሞሪው ማለት ነው። አንድ ራም ከ2 ጂቢ ራም ጀምሮ 2 ጂቢ፣ 4 ጂቢ፣ 8 ጂቢ፣ 16 ጂቢ፣ 32 ጂቢ እና አንዳንድ ጊዜም 64 ጂቢ የተገጠመላቸው ላፕቶፖች በየተለያዩ ስቶሮች እና ገበያዎች ላይ ይገኛሉ። እነዚህ ስቶሬጆች በጨመሩ ቁጥር እናንተ የምትሰሩበት ፕላትፎርም ወይም የምትከፍቷቸው ሶፍትዌሮች እና እነዛን ሶፍትዌሮች አክሰስ የምታደርጉበት ፍጥነት እየጨመረ ይመጣል ማለት ነው። ይህንንም ልክ እንደ ቁጥሩ 4 ጂቢ ካለው ላፕቶፕ ራም የበለጠ 8 ጂቢ፣ 8 ጂቢ ካለው ላፕቶፕ የበለጠ 16 ጂቢ ራም ያለው፣ ከ16 ጂቢ ራም የበለጠ ደግሞ 32 ጂቢ ራም ያለው ላፕቶፕ እጅግ በጣም ፈጣን ነው። ታዲያ እነዚህ ቁጥሮች ሁሌ ከራም ታይፖቹ ጋር አብሮ ይሄዳል ማለት ነው። ይህ ማለት ለምሳሌ አንድ DDR3 የሆነ ላፕቶፕ 16 ጂቢ ራም ሆኖ ራማችሁ ግን DDR5 ሆኖ 8 ጂቢ ራም ቢሆን ቅድሚያ መስጠት ያለባችሁ
ለራም ታይፑ ነው። ይህ ማለት አንድ DDR5 ሆነ ላፕቶፕ ያለው ስፒድ ከፍተኛ ስለሆነ 8 ጂቢ ራም እንኳን ቢሆን DDR2 ወይም DDR6 ከሆነ 16 ጂቢ ራም የበለጠ ፐርፎርም ያደርጋል። ስለዚህ ስታወዳድሩ መጀመሪያ ራም ታይፑን ከዛ ደግሞ ራም ሳይዙን ነው። በዚህ ጠቅላላ ስናደርገው DDR4 ሆኖ 16 ጂቢ ራም የሆነ ላፕቶፕ ከሌላው DDR2 እና DDR3 የበለጠ ይሆናል። DDR5 ሆነ ደግሞ 16 ጂቢ ራም የሆነ ላፕቶፕ ከሌሎች 16 ጂቢ የበለጠ ይሆናል። ትልቁና ፈጣኑ የሚባለው ደግሞ DDR6 የሚባለው ራም ታይፕ አሁን እስካለንበት ድረስ ያለው እጅግ ፈጣን ራም ታይፕ ነው። እነዚህ ራም ታይፖች እንደየስፒዳቸው ስለሚለያዩ እናንተ የተሻለ የምትሉትን መርጣችሁ መጠቀም አለባችሁ ማለት ነው። እና ገበያ ከመሄዳችሁ በፊት እነዚህን ኮር፣ ጀነሬሽን፣ ራም፣ ስቶሬጅ እንዲሁም ደግሞ የባትሪ ይዞታና የቦዲ ይዞታን እጅግ በጥልቅ ሁኔታ ማጥናትና ፋይናንሳችሁ ወይም በበጀታችሁ ልክ እንዲሁም ደግሞ የምትሰሩበትን ስራ በማወዳደር ቆንጆ ላፕቶፕ ሄዳችሁ ከምትገዙበት ሾፕ ወይም ሄዳችሁ ከምትገዙበት ስቶር ማግኘት ትችላላችሁ ማለት ነው። እና ዛሬ እጅግ በጣም ቆንጆ የሆነ ነገር እንዳቀረብኩላችሁ ይሰማኛል። ገበያ ከመሄዳችሁ በፊት ሁሌ እነዚህን ነገሮች አስቡ። ይህንን ቪዲዮ ከወደዳችሁት ለሌሎች ሰዎች ሼር፣ ኮፒ ሊንክ እንዲሁም ደግሞ ቻናላችንን ሰብስክራይብ በማድረግ ሌሎች ሰዎች እንዲጋሩልን አድርጉልን። እኛ ኢትዮ ስፓርኮች ነን።